እንዴት ባሉ ምግቦች ነው ጤንነታችንን እንዴት እንጠብቀው የሚለውን የዛሬው ቪዲዮ ደግሞ ላነሳው አስቤያለሁ። እንዴት ነው ጤናችንን ልንጠብቅ የምንችለው? አንደኛው ነገር ንጹህ ውሃ መጠጣት ነው። ንጹህ ውሃ መጠጣት ሲባል ዝም ብሎ ከፍቶ የቧንቧ ውሃ በሃይላንድ ቀድቶ መጠጣት አይደለም። በማጣሪያ የተጣራ ውሃ ወይም ደግሞ አፍልተን አጥልለን ውሃ አጋር አድርገንም ሊሆን ይችላል። ጊዜ ባይሆን እነዚህ ውሃ አጋር የሚባሉት ነገሮች ባናዘወትራቸው ጥሩ ነው። አንዳንድ ጊዜ እነሱም ብዙ አይደሉም፣ ሳይድ ኢፌክት ይኖራቸዋል። ጤናማነታቸው ጥሩ አይደለም። አንዳንዴ ሲቆይ የመመረዝ ነገር አለባቸው። ሌላኛው ነገር ምግብ፣ ፍራፍሬ ያላቸውን ምግቦች ብርቱካን፣ አቮካዶ፣ ፓፓያ ያሉት ነገሮች ከዚህ በፊትም ተናግሬያለሁ። በተለይ ጉንፋን በሚይዘን ጊዜ ብንጠቀማቸው ጤንነታችንን ልንጠብቅ እንችላለን። እኛ ማድረግ በምንችላቸው ነገሮች ላይ ማተኮር የምንችል ከሆነ ለህመሙ አፋጣኝ ምላሽ የምንሰጥ ከሆነ ጤናችን ወደ ነበረበት መመለስ ይቻላል። ነገር ግን ለህመሙ አፋጣኝ ምላሽ የማንሰጥ ከሆነስ የመዳን ደረጃውን እያሳደግነው እንሄዳለን። ስለዚህ በተቻለ መጠን ህመም ሲሰማን ለህመሙ ፈጣን ምላሽ ለመስጠት ጥረት ማድረግ አለብን። ሌላኛው ነገር ከሚጠጡ ነገሮች ደግሞ አብሽ በጣም ወሳኝ። ብዙ ጊዜ እኛው ምንን ያጣራል? የምግብ አፕታይትን የመክፈት ጨጓራን የማጥራት ነገር ይኖራል። ስለዚህ በተቻለ መጠን በጥብጠን አጥልለን ስኳሯንም ውሃዋንም አደባልቀን ብጥብጥ አድርገን ብንጠጣበት ለቁርስ በተለይ ተመራጭ ነው። ስለዚህ በተሻለ መጠን አብሽን አልፎ አልፎ የምናዘወትር ቢሆን የተሻለ ነው። ሌላኛው ነገር ገብስ፣ የገብስ ዳቦ ውስጣቸው ያላቸው ንጥረ ነገሮች ለሰውነት ጥንካሬ ጥሩ ናቸው። በእርግጥ ከተማ ላይ ባይለመድም ገብስ መጠቀም ጥሩ ነው። ሚነራል ያላቸው ነገሮች ናቸው። ብዙ ጊዜ አሁን እኛ እንዳንቺ ያሉ ነገሮችን እንግዲህ ጠቀሜታቸው ምን ያህል እንደሆነ ባይገባኝም ነጫጭ ነገሮችን ስለበላን ሰውነታችን የገባ ይመስለናል። ነገር ግን ያው ቆሞ ለመሄድ ነው እንጂ ያን ያህል የሚጠቅሙ አይደሉም። የሚጠቅሙ ነገሮች እንደ ገብስ፣ እንደ ስንዴ ያላቸው ውስጣቸው ኦርጋኒክ እና ሚነራል ናቸው። ሰውነትንም ጠንከር ለማድረግ ይረዳሉ። እነዚህ ነጫጭ ነገሮች ግን በተሻለ መጠን ልፍስፍስ ናቸው፣ ብንቀንሳቸው የተሻለ ነው። እንቁላል፣ ወተት እነዚህን አልፎ አልፎ ማዘውተር ብንችል ፕሮቲን በውስጣቸው ስላለ ካልሽየም ነክ ነገሮች ስላሉ ወተትን በተቻለ መጠን መጠቀም አለብን። ቪታሚን ሊሰጡን ይችላሉ እንደዚህ አይነት ያላቸው ንጥረ ነገሮች። ስለዚህ ብዙ ጊዜ ከወተት ጋር በተያያዘ ልጆችን ወተት እንዲጠጡ አድርጋቸው። ብዙ ጊዜ ልጆች ወተት የመጠጣት እንትን የላቸውም፣ ኢንተረስት ሁሉም ልጅ የለውም። ነገር ግን በተቻለ መጠን በተለይ እነዚህ ጡጦ ጨርሰው ለመጠጣት የደረሱ ልጆች ቢጠጡ ጥሩ ነው። ለወደፊት አእምሮ እድገት፣ ፕሮቲን የሚያገኙት ቪታሚኖች ይጠቅማሉ። ስለዚህ እነዚህን ማድረግ ተገቢ ነው፣ ይጠቅማሉ፣ ጤንነታቸውን እንዲጠበቅ ያደርጋል። የሆነ ቪዲዮ ላይ እንዳነሳሁት ልጅን በልጅነቱ በደንብ የምንንከባከበው ከሆነ በአደገበት እድሜም በሽታ የመከላከል ሬዚስታንሱ የበለጠ ነው። አለበለዚያ ግን እንደ ነገሩ ሆኖ ያው
በድሎ ያድጋል እንደሚባለው ተረት ለመብላት ያክል ከሆነ በትንሽ አቅሙ አይቋቋምም። ጉንፋን ሲይዘው የመደጋገም ነገር ይኖራል፣ ሬዚስታንስ አይኖረውም። አንዳንድ በሽታዎችን ቶሎ እንዲያጠቁት ሊያደርገው ይችላል። ስለዚህ በተቻለ መጠን በልጅነታችን በሽታ እንዲከላከሉ ማድረግ በጣም ወሳኝ ነው። እስከ አዋቂ ይደርሳል። ጤንነታችንን ለመጠበቅ ውሳኔ ጥሩ ነው። ሌላኛው ደግሞ የአመጋገብ ሰዓታችን። አሁን ብዙዎቻችን እንግዲህ በጥናት የተባለ ነገር ባይሆንም ቁርስ በልቶ የመውጣት ልማድ የለንም። ጨጓራችንን እየጎዳን ነው የምንሄደው። ቁርስ በተቻለ መጠን ትንሽም ቢሆን የምትከባባብ ነገር በልተን የመሄድ ነገር ቢኖረን ጥሩ ነው። ውሃችን የት እንደሚሆን አናውቅም። የቻናሌ ቤተሰቦች በተቻለ መጠን ቁርሳችንን የመብላት ልማድ ይኖረን። ስጋ፣ አይብ እንግዲህ ያው የጤና ችግር ያለባቸው ሰዎች ብዙ ነገሮችን ሊከላከሉ ይችላሉ። ደም ግፊት፣ ስኳር ያለባቸው። ስለዚህ ስጋ እና አይብን ከጤና አንፃር ከብዙ በመጠኑ ጤነኛ የሆኑ ሰዎች ይህንን ነገር መጠቀም እንችላለን። ሌላኛው ነገር የአካል ብቃት እንቅስቃሴ ማድረግ ከምን ጋር? በቂ እንቅልፍ ጋር። በቂ እንቅልፍ ካደረግን፣ ምግብ ከበላን፣ አካል ብቃት እንቅስቃሴ ቢያንስ በሳምንት 3-4 የምናደርግ ከሆነ ለ30-45 ደቂቃ ጤናችንን መጠበቅ እንችላለን። በዛ ውስጥ ካስፈለገ ሞቅም መጨመር እንችላለን። ስለዚህ በተቻለ መጠን እነዚህን ሁሉ አድርገን እንቅልፋችንን በደንብ መቆጣጠር የምንችል ከሆነ ጤንነታችን ይጠበቃል። ብዙ ጊዜ ሁላችንም ቢሆን የእንቅልፍ ችግር አለብን። በተቻለ መጠን 8 ሰዓት መተኛት የማንችል ከሆነ 6 ሰዓት ለመተኛት ግን ጥረት ማድረግ አለብን። ካልሆነ ግን እንቸገራለን። ስለዚህ ቻናል ቤተሰቦች እነዚህን የጠቀስኩላችሁ የምግብ ዝርዝሮች በተቻለ መጠን ሞክሯቸው። ፈሳሽ በተለይ በሚያንሰን ጊዜ፣ የማዞር ስሜት በሚሰማን ጊዜ እነዚህን ነገሮች መጠቀም የተሻለ ነው። ብዙ ጊዜ ትንሽ እኛ የምንለው ሲያመን ሚሪንዳ የመግዛት ልማድ አለ። ነገር ግን አብሽ ብንጠጣበት የተሻለ ነው። ፈሳሽ ሊተካ የሚችል ነገሮች ያስፈልጉናል። ሌላኛው ነገር መጀመሪያም እንዳነሳሁት ደጋግሜ ውሃ እንጠጣ። ዛሬው ቪዲዮ ይህንን ይመስላል። ቪዲዮውን ላይክ፣ ሰብስክራይብ አድርጉት። ዶንት ፎርጌት ሰብስክራይብ። ቻው።